ባህር ዛፍ ባይኖር ኖሮ እኮ አዳዲስ ቴክኖሎጂዎችን ባያመጡ ቢሾፍቱ አካባቢ እንዳለች አንድ ገጠር ነበር የምትሆነው አዲስ አበባ። ስለዚህ እባካችሁ ዋጋ እንስጥ። በ1923 ሊግ ኦፍ ኔሽንስ ውስጥ ብቻዋን የገባች ሀገር ኢትዮጵያ ናት። በ1945 ከተባበሩት መንግስታት ድርጅት መስራች 50 ሀገሮች መካከል አንዷ ኢትዮጵያ ናት። በ1955 የገለልተኛ ሀገሮች እንቅስቃሴ ሲደረግ ኢትዮጵያ ናት። 1963 የአፍሪካ ህብረት የአፍሪካ አንድነት ድርጅት የወቅቱ ሲመሰረት ኢትዮጵያ የሆነችው በአድዋ የተነሳ ነው። አጼ ምኒልክ የሰሯቸውን ስራዎች ማዕት መዘርዘር ይቻላል። ቴዎድሮስ 20 ድንቅ ነገሮችን አድርገዋል። 20 ድንቅ ነገሮችን። ቤተ መጻሕፍት መስራታቸውን ታውቃላችሁ? የባህር ኃይል በጣና ሐይቅ ላይ ለማቋቋም አስበው እንደነበሩ ታውቃላችሁ? አጼ ቴዎድሮስ ጠዋት ተነስተው እኔ እኮ ከሜዳ ላይ አይደለም የገነጠልኩት ነጮች ከጻፉት መጽሐፍ ላይ ነው የወሰድኩት፣ መቼም ነጭ አምላኬ ስለሆንን እርስ በርስ ስለተጣላን ይሄ የነፍጠኛ ደም አለበት እንዴ ይጠራጠራሉ እንዴ? የአብዲሳ አጋ የነፍጠኛ ደም አለብኝ፣ የባልቻ ሳፎ የነፍጠኛ ደም አለብኝ፣ የጎበና ዳጭ ጥርጥር አለው እንዴ? ድብን ያልኩ ነፍጠኛ ነኝ። ኢልመደስ ሶዳ ድብን ያልኩ ነፍጠኛ። የተወለድኩበት ማህበረሰብ ኑ ወረነጌ እኛ የሰላም አምባሳደሮች ነን ይላል። ቦባን ነገያ ቦቦፈኔ ገልቹ ሚነጋ ፎራጎሴ ነጋ ጎስቦረን ሰቦፊ ጉና ነጋ ቱላ ሰግለ ነጋ ዋናምቱ ኑራዶዊ እጆሌኑ ቀልቺሲ ነመጉዳሌኑ ቡልቺ ኤላኑ ቡርቂ መዳኑ ቡርቂሲሲ ኤላኑ ገፒሲ እያለን ያሳደገኝ። በፍቅር ነው ያደግኩት፣ በጥላቻ አላደኩም። በጥላቻ የጎበጠ እናትና አባት ተገላብጠው ያላሳደጉት የቀጨጨ ማንነት ውጭ ሀገር ሆኖ ብቸኝነት ሲያስቸግረው ኢትዮጵያውያንን እዛ ጋር ሆኖ በኪቦርድ የሚያጣላ ስብዕና ፈጽሞ ሊኖረን አይገባም። የመጨረሻ ሁለት ነገሮች። የህግ ምሁር እኔ ማቀው የህግ ምርምር ስርዓት ሰርቶ ሲያመጣ ነው። እኔ የምናገረውን ቋንቋ ማን አስተማረኝ? ጉራጌ፣ አማራ፣ ትግራይ የተለያዩ ሰዎች የነዚህ ሁሉ ድምር ውጤት አይደለም እንዴ? ምን አለበት የህግ ምሁሩ የህግ ምርምር ስርዓት ቢያወጣ? የማህበራዊ ሳይንስ ተመራቂው ማህበራዊ ምስቅልቅል ያመጣል። ሕክምና የተመረቀው ሰው ደም ከማቆም ይልቅ አጣና ያቀብላል። እኔ ምን አይነት ሀገር ውስጥ እንዳለን አንዳንዴ ግራ ይገባኛል። መማር መደንቆር ነው። ለዚህ እኮ ነው ያልተማሩ ምሁራን ያቆዩአትን ሀገር የተማሩ ማይማን ሊያፈርሷት ነው ያልኩት። በመጨረሻ በአፄ ዮሐንስ ንግግር ዝጋ እንዲህ ያሉ። በአማርኛ ነበር ጥሪ ያደረጉት ጠላት ኢትዮጵያን በወረረበት ጊዜ። የሀገሬ ኢትዮጵያ ልጅ ሆይ ልብ አድርገህ ተመልከት። ኢትዮጵያ የተባለችው ሀገር አንደኛ እናት ናት፣ ሁለተኛ ሚስት ናት፣ ሶስተኛ ልጅ ናት፣ አራተኛ መቃብር ናት። እንግዲህ የእናት ፍቅር፣ የሚስት ደግነት፣ የልጅ ደስታ፣ የመቃብር ታቃፊነትና የዘውድ ክብር ምን ያህል እንደሆነ አውቀህ ተከተለኝ አሉና 80,000 ህዝብ አስነስተው የጉንዲትና የጉራን ድል ተጎናጸፉ። እኛ የሚያኮራ ታሪክ ነበረን። አዝናለሁ፣ አቀጨጭ ነው። አንድ ነገር ግን በእርግጠኝነት ነግራቸዋለሁ። እንደ አቅሚቲ ቤተክርስቲያንም ተማርኩኝ፣ ዲቁና ታድያለሁ። እድለኛ ነኝ። ኢትዮጵያን ሊያፈርሷት ያሰቡ ሰዎች ተዋርደው ተንኮታኩተው እመቀመቃት እንጦርጦስ ወልደው እንቶ ፈንቶ አርቲ ቡርቲ ዝም ብሎ እዚህ ግድም መደዳ ወና ባዶ ግልብነት ይዘው ኢትዮጵያ ግን የጥቁሮች ክብርና ኩራት ናትና ሰንደቅ ዓላማዋን እዚህ ጋር ዝቅ ብታረጉ 12 ሀገሮች ከፍ ያደርጓታል። ጃማይካዎች ይደምቁባታል። አረንጓዴ ቢጫና ቀይ ሰንደቅ ዓላማ እንዴት ደስ ይላል! መደብ እኮ ይቀያየራል። መደብ ሞአንበሳ ላይ አውለ የሚያርፍ ነው። ማንንም ያውቃል እኮ መደቡ ቋሚ ነው። አረንጓዴ ቢጫና ቀይ ቋሚ ነው። ሞአንበሳ መጣ፣ ዘእምነገደ ይሁዳ። ከዛ ቀጥሎ በደርግ ጊዜ የደርግ አርማ መጣ። ከዛ በኋላ ደግሞ ይሄ ደስ የሚለው ምግባችን ጠዋት ቁርስ ላይ የምንበላው መጣ። አሁን መጨረሻ ላይ ደግሞ ምን ሆነ ይወጣል መሰላችሁ? አይታችሁ እንደሆነ አረንጓዴ ቢጫ ቀይ ዶክተር አብይ እንደመጡ የመጀመሪያው 6 ወር ላይ አቤት አቤት ያኔ የነበረ ነገርና ባጭሩ የመጀመሪያ 6 ወር ላይ ደመቅ ብላ ከፍ ብላ ላያችኋትም ከሁሉም ሰንደቅ ዓላማዎች በቃ ወደድንም ጠላንም ሰማይም ላይ ስላለች ማጥፋት አይቻልም። ደህና ሁኑ።